በህይወታችሁ ላይ ሰክሰስፉል ለመሆን ጀግና ሌባ መሆን መቻል አለባችሁ። ስለ ገንዘብ አይደለም እያወራ ያሉት፣ ስለ አይዲያ ነው። እነ ማርክ ዙከርበርግ እና ቢል ጌት የዓለማችን ሀብታም የሆኑት አይዲያ ሰርቀው ነው። ይህን ደግሞ በምሳሌ ላሳያችሁ። ኤግዚቢት 1 ያንግ ማይክል ጃክሰን ከስቲቪ ወንደር ቁጭ ብሎ ስታይል ኮፒ የሚያደርግበት ጊዜ ማለት ነው። ምን ያህሎቻችሁ ስቲቪ ወንደርን እንደምታውቁት አላውቅም፣ ግን ማይክል ጃክሰን በሚነሳበት ጊዜ በተለይ ደግሞ ይሄ ዘ ጃክሰን 5 ኢራ ላይ ትልቅ ማይክል ጃክሰን ላይ ኢንፍሉዌንስ የነበረው ሰው ነው። ኢንፍሉዌንሱ ደግሞ ከመተለቁ የተነሳ ማይክል ጃክሰን ስታይል ከስቲቪ ወንደር ኮፒ እስከሚያደርግበት ጊዜ ማለት ነው። ይሄ ማለት ግን የማይክል ጃክሰንን ሌጀንድነት ዝቅ ያደርገዋል ማለት አይደለም። እንዲሁም በጊዜ ሂደት እውነታውን እናውራ ከተባለ ማይክል ጃክሰን ከስቲቪ ወንደር የተሻለ ሌጀንድ ሆኖ ተገኝቷል። ይሄ የሚያሳየው ምንድነው? ማይክል ጃክሰን በጊዜ የሚያስተምረው ሰው ያስፈልገው ነበር፣ ወይም የሆነ ነገር ኮፒ ማድረግና ማሻሻል ነበረበት። የስቲቪ ወንደርን ስታይል ኮፒ አድርጎ አሻሻለው። ሌላ ምሳሌ ልስጣችሁ። ኤግዚቢቱ ቶማስ ሳንካራ እና ኢብራሂም ትራኦሬ ልስጣችሁ። ቶማስ ሳንካራ ማለት የአንቲ ዌስተር አይዲዮሎጂ የሚያራምድ የነበረ የቡርኪና ፋሶ ሪቮሉሽነሪ የሆነ ሊደር ነው። ያው ይሄ አንቲ ዌስተርነቱ መጨረሻ ላይ ተከታትሎ ቢያስገድለውም ማለት ነው። ኢብራሂም ትራኦሬ ደግሞ ከረንትሊ ቡርኪና ፋሶን እያስተዳደረ ያለ መሪ ነው እና አይዲዮሎጂው፣ ፖለቲክሱ፣ አለባበሳቸው እንኳን ዩኒፎርም አለባበሳቸው እንኳን ከቶማስ ሳንካራ ነው። እንዲሁም በቡርኪና ፋሶ ሰዎች ዘንድ ዘ ሪኢንካርኔሽን ኦፍ ቶማስ ሳንካራ እስኪባል ድረስ ማለት ነው። አይ ቲንክ እኔ ፐርሰናሊ ቡርኪና ፋሶ ካገኘቻቸው ምርጥ መሪዎች መሃል ነው ብዬ አምናለሁ። ያው ካላሳፈረለ ወደፊት ማለት ነው። ኤግዚቢት 3 ደግሞ ጄ ኮል ነው። ያው ኢፍ ዩ ኖ ኖ ዋን ዳዝ ኢት ቤተር ዛን ጄ ኮል። ግን ጄ ኮልን በሚነሳበት ጊዜ ኮፒ ማድረግ ነበረበት ወይም መስረቅ ነበረበት። ላሳያችሁ። ጄ ኮል በሚነሳበት ጊዜ ፍሎዎቹን ወይም ራፕ የሚያደርግበትን ስታይል አይታችሁ ከሆነ ኮምፕሊትሊ የኢሚኔምን ኮፒ ነበር የሚያደርገው። ላይክ ቤዚካሊ ጥቁሩ ኢሚኔም እስኪመስላችሁ ድረስ ማለት ነው። ይሄ ብቻ አይደለም፣ በዚህ አላበቃም። ጄ ኮል የፔን ጌሙን ወይም ሊሪካል ጌሙን ከናስቲናስ ነበር ኮፒ ሲያደርግ የነበረው። ላይክ ኮምፕሊትሊ ራይቲንግ ስታይላቸው በሙሉ ማለት ነው። ይሄ ግን ቅድም ኤምጄ ላይ እንደተናገርኩት ጄ ኮልን ዝቅ ያደርገዋል ማለት አይደለም። ጄ ኮል የሚያስተምረው ሰው ወይም ኮፒ የሚያደርገው ሰው ያስፈልገው ነበር። ከነዚህ ሌጀንዶች ኮፒ ያደረገና ጌሙን ሌቭል አፕ አደረገው ማለት ነው። እና ሀሳቤን ጠቅለል ሳደርግላችሁ ከፀሐይ በታች ምንም አዲስ ነገር የለም። ደግሞዋለሁ፣ ከፀሐይ በታች ምንም አዲስ ነገር የለም። ስለዚህ ኦሪጂናል ለመሆን አትሞክሩ፣ ወይም አዲስ ነገር ይዤ ካልተገኘው አዲስ ነገር ካልፈጠርኩኝ እያላችሁ ኦሪጂናል ለመሆን አትሞክሩ። ገብቷችኋል አይደለ? የሆነ ነገርን ኮፒ በማድረግ ያ ነገር ለማሻሻል ሞክሩ። ኢትዮጵያ ውስጥ አሁን ራይድ በጣም እየተሰራበት ያለ ቢዝነስ ነው፣ ግን ያ ኦሪጂናል አይዲያ አይደለም። ውጭ ሀገር እየተሰራበት ነበር፣ ኮምፕሊት ላይ ያመጡት ኢትዮጵያ ላይ ምድር ላይ ያወረዱት፣ አይዲያውን ኮፒ ነው ያደረጉት። ሌላ አዲስ ነገር የለም። እና በህይወታችሁ ሰክሰስፉል ለመሆን ጀግና የአይዲያ ሌባ መሆን አለ።